የመጀመሪያው ፍቅር የመጨረሻ ስንብት። በመስከረም ወር ማብቂያ ላይ የሚታየው ያ ውብ ጀንበር መጥለቂያ ለአማኑኤልና ለሳባ የመጨረሻው እንደሚሆን ማን ገመተ? አማኑኤልና ሳባ የተገናኙት ገና በ10ዎቹ የዕድሜ ክልል እያሉ ነበር። ያ የልጅነት ፍቅራቸው ልክ እንደ ጽጌረዳ አበባ በየቀኑ ሲፈካና ሲያብብ ቆይቷል። አማኑኤል የሳባን ሳቅ ለመስማት ብቻ ብዙ ኪሎ ሜትሮችን በእግሩ አቋርጦ ይጓዛል። ሳባም ቢሆን ለአማኑኤል ያላት ክብርና ፍቅር ከቃላት በላይ ነበር። ጊዜው ነጎደ። የዩኒቨርሲቲ ትምህርታቸውን አጠናቀው ለወደፊት ሕይወታቸው የሚያስፈልገውን መሰረት መጣል ጀመሩ። ሆኖም ግን እጣ ፈንታ ሌላ መንገድ ይዛላቸው መጣች። የሳባ ቤተሰቦች ወደ ውጭ ሀገር ለመሄድ የጀመሩት ሂደት በድንገት ተሳካ። ይህ ዜና ለሁለቱም የደስታ ሳይሆን የከባድ መርዶ ያህል ነበር የከበዳቸው። መሄጃዋ ቀን ሲቃረብ ሁልጊዜ ይገናኙበት በነበረው የከተማዋ ዳርቻ በሚገኝ ኮረብታ ላይ ተገናኙ። አማኑኤል አለች ሳባ ድምጿ እየተቆራረጠ። ርቀቱ ፍቅራችንን የሸረሸረው ይሆን ብዬ ፈራለሁ አለች። አማኑኤል እጆቿን አጥብቆ ያዘና ርቀት አካላችንን እንጂ ልባችንን አይለየውም። አንቺ የመጀመሪያዬ ነሽ፣ ሁልጊዜም ብቸኛዬ ትሆኛለሽ አላት። በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚታየው ትርምስ ለእነሱ ግን ዓለም የቆመች ያህል ነበር። አማኑኤል ቆሞ ሳባ ወደ ውስጥ ስትገባ ይመለከታል። ሳባ ወደ ኋላ ዞር ብላ እያየችው እንባዋን መቆጣጠር አቃታት። ያ ስንብት ግን ተመልሶ የመገናኘት ሳይሆን ለዘላለም የመለያየት ጅማሮ ነበር። አዲሱ ሀገርና አዲሱ ሕይወት ሳባን ቀስ በቀስ ዋጣት። ደብዳቤዎች መጻጻፍ መቋረጥ፣ ስልኮች እንዲመታገድ ጀመሩ። አማኑኤል ለዓመታት ሲጠብቃትም በመጨረሻም የደረሰው ዜና ግን በሌላ ሀገር ትዳር መመስረቷን የሚገልጽ ነበር። አማኑኤል ዛሬም ድረስ ያንን የድሮ ኮረብታ አይረሳውም። የመጀመሪያው ፍቅሩ በልቡ ውስጥ የታተመ ቢሆንም በዚያ ቀን አውሮፕላን ማረፊያ ላይ ያደረጉት ስንብት ግን የመጨረሻው እንደነበር አሁን ተረድቷል። አድማጭ ተመልካቾቼ፣ ይህ አጭር ልቦለድ በርቀት ሳይወሰኑ በፍቅራቸው ጸንተው የሚቆዩ ወጣቶች ሰዎች እንዳሉ ሁሉ ርቀት ገድቧቸው በርቀት ምክንያት አካላቸው በመለያየቱ ምክንያት የፍቅራቸውም ለመለያየት ወይም ደግሞ በፍቅር ተለያይተው ትዳራቸውን አደጋ ላይ የሚጥሉ ፍቅራቸውን አደጋ ላይ የሚጥሉ ወጣቶች ሰዎች እንዳሉ የሚዳስስ አጭር ልቦለድ ነበር ያቀረብኩላችሁ። ነበርኩ። አመሰግናለሁ።